በዛሬ ቪዲዮአችን ሃይፋሚ አፕሊኬሽን ላይ እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። ይሄ የብዙዎቻችሁ ጥያቄ ነው። ቲክታክም ላይ፣ ቴሌግራም ላይ፣ ዩቲዩብም ላይ እየጠየቃችሁኝ ስለሆነ ማለት ነው። ስለዚህ ይሄ በጣም ወሳኝ ቪዲዮ ስለሆነ እስከ መጨረሻ ድረስ ማየታችሁ እንዳይረሳ። አሁን ከኔ ጋር ዊዝድሮ ለማድረግ ሁላችሁም አፕሊኬሽኑን ታዘጋጃላችሁ። እንዲሁም ደግሞ ዊዝድሮ የምናደርገው ባይናንስ፣ ባይቢት ኤክስቼንጆች ላይ ወይም ደግሞ ቢትጌት፣ ኦኬኤክስ ሌሎችም ኤክስቼንጆች ካሏችሁ የቴሌግራምንም ጭምር ዊዝድሮ አድሬሳችሁን ኮፒ ታደርጋላችሁ። ካደረጋችሁ በኋላ የት ሄደን ዊዝድሮ እንደምናደርግ አሳያችኋለሁ ማለት ነው። እጅግ በጣም ቀላል ነው። ቀጥታ ወደ አፕሊኬሽናችን ከመግባታችን በፊት የእናንተ አንድ ላይክ ለኔ ብዙ ሺህ ሞራል ስለሆነ ሁላችሁም ላይክ በማድረግ ጀምሩት ቪዲዮውን። እንዲሁም ደግሞ መጨረሻ ላይ አይታችሁ ሲጨርሱ ጥያቄም ካላችሁ ሀሳብ አስተያየት ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ሰብስክራይብ አድርጋችሁ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉና ቤተሰቡን ቀጥታ ወደ ቪዲዮ አፕሊኬሽናችን ውስጥ እንገባለን። እንግዲህ አፕሊኬሽኑ ስንገባ ብዙ ጊዜ እንደዚህ ሊያመጣልን ይችላል። ኤክስ ብለን እናልፈዋለን። አሁን ሁለት ነገሮች አሉ። ምንድነው ዊዝድሮ የምናደርገው የሚለውን ነው የምናየው ማለት ነው። እንዴት ነው የማሳያችሁ። ዊዝድሮ የሚደረገው ሁለት ነገር ነው እዚህ አፕሊኬሽን ላይ። አንደኛ የሬድ ፓኬታችሁ ወይም ሃርቨስት የምታደርጉት አለ፣ ሁለተኛ ደግሞ በሩም የምትሰሩት አለ ማለት ነው። ስለዚህ እኔ የሩሙን ላሳያችሁ፣ ግን ሬድ ፓኬቱን ነው ዊዝድሮ አድርጌ የማሳያችሁ። የሩሙን ሳሳያችሁ እዚች ጋር ፕሮፋይላችሁን ትነካላችሁ። ሩም የከፈታችሁ ሰዎች ብቻ ማለት ነው። ከከፈታችሁ በኋላ ምን ታገኛላችሁ? እዚች ጋር ዋሌት የሚል ፕሮፋይላችሁን ስትነኩ ወደ ዋሌት ይወስዳችኋል። የሰራችሁትን በዚህ መልኩ ያመጣላችኋል። እዚች ጋር ዊዝድሮል የሚለውን ስትነኩት ቀጥታ የሰራችሁትን ያመጣላችኋል። እንደምታዩት እኔ ኦልሞስት $10 ልሞላ ነው ማለት ነው። ስለዚህ ይሄ ሩም ላይ የተሰራ ነው። ነገር ግን ዛሬ እኔ ዊዝድሮ አድርጌ የማሳያችሁ የሬድ ፓኬቱን ስለሆነ እዚች ጋር ዊዝድሮ የሚለውን ትነካላችሁ ማለት ነው። ዊዝድሮ የሚለውን ከነካችሁ በኋላ ዊዝድሮ ሚል ይመጣላችኋል። በተጨማሪ ደግሞ ከላይ የሬድ ፓኬት አለላችሁ፣ ሁለት ደግሞ ከታች በኢንቪቴሽን የምታገኙት አለ። ስለዚህ ዛሬ የኢንቪቴሽኑ ነው ዊዝድሮ አድርጌ የማሳያችሁ። ስለዚህ ይሄን $10 ዊዝድሮ ለማድረግ እንደምታዩት ዩር ከረንት ሬድ ፓኬት ደዝ ኖት ሚት ዊዝድሮል አማውንት የሚለው ለምንድን ነው? ከላይ ያለው ይሄ የሬድ ፓኬታችሁ ማለት ነው። ገና የኔ አሁን እንደምታዩ $6 ነው። ስለዚህ እሱ $10 ካልሞላ ዊዝድሮ ማድረግ አልችልም። ሶ ዊዝድሮ ማድረግ የምችለው አሁን ይሄኛው ነው ማለት ነው። ስለዚህ ይሄን ዊዝድሮ አድርገን እናያለን ማለት ነው። በጣም ቀላል ነው። ያኛው ደግሞ ልክ $10 ሲሞላ ዊዝድሮ አድርጌ ያሳያችኋለሁ። ለዛሬ ግን የኢንቪቴሽኑን ዊዝድሮ እናደርጋለን። ስለዚህ ሶስት ነገሮች ናቸው ማለት ነው እዚህ ጋር የሚሰሩት። አንድ በኢንቪቴሽን የሚሰራውን ዊዝድሮ ማድረግ ትችላላችሁ። ሁለት ደግሞ ሃርቨስት የምታደርጉትን የሬድ ፓኬታችሁን ዊዝድሮ ማድረግ ትችላላችሁ። ሶስተኛው ደግሞ ሩም ላይ የምትሰሩት ፋሚሊ ክሬት አድርጋችሁ ፋሚሊ ሩማችሁ ሌቭል 3 ሆኖ አድጎ ወደ ቻት ሩም ተቀይራችሁ ቻት ሩም ላይ ደግሞ ሌቭል 5 ስትደርሱ ሱፐር ስታር ከፍቶላችሁ ሱፐር ስታሩ ላይ በደንብ ስትሰሩበት ነው ያኛው ቅድም ዋሌት ላይ ያሳየኋችሁን ዊዝድሮ ማድረግ የምትችሉት ማለት ነው። ስለዚህ አሁን እዚች ጋር $2.2 ዊዝድሮ እናደርጋለን። ዊዝድሮ ኦል የሚለውን እነካለን። እዚች ጋር ካንትሪ አዘር ነው የምናደርገው፣ ምክንያቱም አዘር ካንትሪ ነው መሆን ያለበት። እዚች ጋር ደግሞ ዩኤስዲሲ አድሬስ ነው የሚያስፈልገን። ዩኤስዲሲ አድሬሳችንን ኮፒ እናደርጋለን ማለት ነው ባይናንስ ላይ ወይም ደግሞ ባይቢት ላይ ማለት ነው። የፈለጋችሁበት ቦታ ኮፒ ማድረግ ትችላላችሁ። አሁን የማሳያችሁ በሌላ ስልክ ነው፣ ምክንያቱም ባይናንስ ያለው እዚህ ላይ ስለሆነ ዩኤስዲሲ አድሬሱን እንዴት ኮፒ እንደምናደርግ ደግሞ አሳያችኋለሁ። ስለዚህ እዚች ጋር ባይናንሳችሁ ውስጥ ትገባላችሁ። ከገባችሁ በኋላ እኔ ጀምሬው ስለነበረ ነው። ቀጥታ እንደዚህ ከገባችሁ በኋላ እዚች ጋር ነው የሚያመጣችሁ። ለእናንተ ፍሮንት ኢንተርፌሱ ላይ ስለሆነ የሚያመጣችሁ እዚች ጋር አሴት የሚለውን ትነካላችሁ። አሴት የሚለውን በምትነኩ ሰዓት እዚች ጋር አድ ፈንድስ የሚለውን ትነካላችሁ። ኦንቼን ዲፖዚት የሚለውን ከነካችሁ በኋላ ከላይ እዚች ጋር ሰርች ማድረጊያው ላይ USDC ብላችሁ ሰርች ታደርጋላችሁ። መጀመሪያ ላይ ይመጣላችኋል። ከዛ እሱን ከነካችሁ በኋላ አሁን ጥንቃቄ ማድረግ ያለባችሁ እዚች ጋር USDC አድሬስ ነው የምታመጡት። ከዛን ኔትወርካችሁ ግን ኢቴሪየም መሆን አለበት፣ የግድ ኢቴሪየም ስለሆነ የሚሰራው ማለት ነው። ስለዚህ ኢቴሪየም የሚለውን ወይም ERC20 አድሬሳችንን እዚች ጋር ኮፒ እናደርጋለን ማለት ነው። ኮፒ ካደረግን በኋላ አድሬሳችን ላይ ወስደን እንዴት ፔስት አድርገን እንደምናወጣ አሳያችኋለሁኝ። እስከ መጨረሻው ድረስ መከታተላችሁ እንዳይረሳ። ኦኬ፣ አሁን በትክክል አድሬሳችንን ይዘን መተናል ማለት ነው። ስለዚህ እዚች ጋር ካርድ ነምበር የሚለው ላይ የኤስዲሲ አድሬስ እናመጣለን። እዚች ጋር ፔስት እናደርጋለን ማለት ነው። እዚች ጋር ፔስት ካደረግን በኋላ
አማውንት ቱ ቢ ሪሲቭ የሚለው ዊዝድሮ የምናደርገው መጠን $2.2 ነው። ስለዚህ እዚች ጋር ቀጥታ ከስር ኮንፈርም ዊዝድሮል የሚለው እናካለን። ፕሊዝ ኬርፉሊ ኮንፈርም ዩር ዊዝድሮል አካውንት ኢንፎርሜሽን ይላል። ስለዚህ በትክክል እኛ ኮፒ አድርገን ያስቀመጥነው ስለሆነ እርግጠኛ ናቸው ወይ ነው ቼክ ለማድረግ ስለሆነ ኮንፈርም እንላለን ማለት ነው። ዩር ዊዝድሮል ፕሮሰስ። ስለዚህ በትክክል አሁን ዊዝድሮ አድርገናል ማለት ነው። እንደምታዩት የኢንቪቴሽኑ ቀጥታ ዊዝድሮ ሆኗል። ከነበረኝ ላይ ከላይኛው ላይ ነው የቀነሰው። ነገር ግን በኢንቪቴሽን ያገኘሁት ስለነበረ እሱን እንግዲህ ያው ዊዝድሮ አድርጌያለሁ ማለት ነው። እዚች ጋር ሪከርድ ላይ ገብተን ቼክ ማድረግ እንችላለን። እንደምታዩት እዚች ጋር ሬድ ፓኬት ዊዝድሮል የሚል አለ። $2.2 ማለት ነው። ፔንዲንግ ላይ ነው ያለው። እያሳየኋችሁ ነው። ዊዝድሮ በትክክል ሰክሰስፉሊ ገብቷል ማለት ነው። በጣም ፈጣን ነው። ከዚህ በፊት $10 አዘን 48 ሰዓት ነው ያስጠበቁን። ስለዚህ የዛሬው በጣም ፈጥኗል ማለት ነው። እንደምታዩት እንግዲህ ወደ ባይናንሳችን ገብቷል። ሁላችሁም ተጠቀሙበት። ዊዝድሮ ፕሩፍ ነው እያሳየኋችሁ ያለሁት። ያው ባክ ቅድም የነበረኝን አይታችሁታል። እዚች ጋር እንደምታዩት በዩኤስዲሲ አድሬስ የገባ ነው። ሰርቲፋይድ ብሎኛል። ያው 15 ሚኒት አልፈጀበትም። ስለዚህ ትራንዛክሽን ፊ ቆርጦ $2.2 የነበረውን $1.98 አካባቢ ገብቶልኛል ማለት ነው። 0.4 ነው የቆረጠው። እንደዛ ነገር ብቻ በትክክል ዊዝድሮ ይሰራል። ስለዚህ ሁላችሁም ተጠቀሙበት። ይሄ አሁን ያሳየኋችሁ የሬድ ፓኬቱ ወይም የኢንቪቴሽን ብቻ ነው። የኢንቪቴሽን ብቻ ዊዝድሮል ላይ ስትገቡ ሬድ ፓኬት እዚች ጋር የሃርቨስቱ ለብቻው ነው። ሬድ ፓኬቱ ላይ ሆኖ እኛ ደግሞ በኢንቪቴሽን ያገኘነውን ብቻ ነው ዊዝድሮ ያደረግነው ማለት ነው። ስለዚህ አሁን ቀጣዩን እንዴት ነው ዊዝድሮ ማድረግ የምንችለው? ይሄ ሬድ ፓኬት $10 ሲሞላ ይሄ ከታች ያለውን ዊዝድሮ ማድረግ እንችላለን ማለት ነው። በጣም ቀላል ነው። ያኔም ዊዝድሮ ሳደርግ ሰራላችኋለሁ ይሄን ቪዲዮ። ስለዚህ ሁላችሁም እዚህ አፕሊኬሽን ላይ በደንብ ጠንክራችሁ ስሩ። ሌሎች ጥያቄዎች ካሉ ኮመንት ሴክሽን ላይ አስቀምጡልኝ፣ እመልስላችኋለሁኝ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ አድርጉ። እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩት። ኮመንት ላይ ሀሳባችሁን አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ቸር ያቆየን። ይመቻችሁ።